ጎጃም እጅግ ምስጢራዊት ምድር ናት። ይህ ምስጢራዊነት የሚመነጨው በመልክዓ ምድር አቀማምጧና በውስጧ ካዘለቻቸው ጥንታዊ ቅርሶቿ ነው። ግዙፉና ጥልቁ የአባይ በረሃ ጎጃምን ከተቀረው ዓለም ጋር የሚያለያያት የተፈጥሮ ግንብ ሆኖም ለዘመናት ተሻግሯል። ይህ መገለል ጎጃም የብዙ ጥንታዊ የብራና መጻሕፍት የጠለቁ መንፈሳዊ ምስጢሮችና ያልተፈቱ የኢትዮጵያ ታሪክ እንቆቅልሾች ማከማቻ እንድትሆንም አድርጓታል። በየዋሻውና በየገዳማቱ ያሉ አባቶች ካለምርቀው ዓለምን በጸሎት የሚጠብቁባት ብዙ ያልተነገረላቸው የጥበብ ሊቃውንትና መጻሕፍት በስውር የሚገኙባት አፈሯና ድንጋይዋ ሳይቀር ዝም ብሎ ታሪክ የሚናገርባት ድንቅ ሀብት ናት። ከዚህ ሁሉ በላይ ግን በቅርብ ጊዜ በተለያዩም የነገረ መለኮት ወይም ቴዎሎጂ የታሪክና የሥነ ምድር ተመራማሪዎች ዘንድ በስፋት እየተጠናና እየተነገረ ያለው አስደናቂ ሐሳብ የኤደን ገነት መገኛ ጎጃም ናት የሚለው ነው። ይህ ጉዳይ በኢትዮጵያን የነገረ መለኮት ሊቃውንት ዘንድ ከጥንት ጀምሮ ሲታመንበት የኖረ ሲሆን በቅርብ ጊዜ ደግሞ በተለያዩ የታሪክና የሥነ ምድር የሥነ ሰብ ወይም አንትሮፖሎጂ ተመራማሪዎች ዘንድ በስፋት እየተጠናም ይገኛል። እነዚህ ተመራማሪዎችና ሊቃውንት የሚያነሷቸው ዋና ዋና መከራከሪያዎችና ማስረጃዎችን እንደሚከተለው በዝርዝር ማየት ይቻላል። አንደኛው መጽሐፍ ቅዱሳውያን ስነ ምድራዊ መሰረት ወይም ኦሪት ዘፍጥረት ነው። የዚህ ሐሳብ ዋነኛ መነሻ በኦሪት ዘፍጥረት ላይ የተጻፈው ቃል ነው። ቃሉ የሁለተኛው ወንዝ ስም ጊዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል ይላል። ጊዮን ወይም አባይና ጎጃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በዓለም አቀፍ የመጽሐፍ ቅዱስ ጂኦግራፊ አጥኚዎች ዘንድ ጊዮን ማለት ታላቁ የአባይ ወንዝ ነው።